ጌታ ቃል እንደዚህ ይላል። አንደኛ ነገሥት ምዕራፍ 21 ከቁጥር 1 ጀምሮ እንደዚህ ይላል። ከጥቂት ጊዜ በኋላ በኢዝራኤላዊው በናቡቴ የወይን ተክል ቦታ ላይ አንድ ነገር ደረሰ። ቦታውም በኢዝራኤል ውስጥ ከሰማርያ ንጉሥ ከአክዓብ ቤተ መንግሥት አጠገብ ነበር። አክዓብም ናቡቴን የወይን ተክል ቦታ ከቤተ መንግሥቴ አጠገብ ስለሆነ የአትክልት ቦታ እንዳደርገው ልቀቅልኝ፣ በምትኩ ከዚህ የበለጠ የወይን ተክል ቦታ እሰጥሃለሁ፣ የተሻለ ሆኖ ከታየ የሚያዋጣውን ገንዘብ እከፍልሃለሁ አለው። ናቡቴ ግን አጽመ ርስቴን እለቅል ዘንድ እግዚአብሔር አይበለው ሲል መለሰለት። እስራኤላዊው ናቡቴ አጽመ ርስቴን አልለቅም ስላለው አክዓብ ተበሳጭቶና ተቆጥቶ ወደ ቤቱ ገባ። አክሩፎም በአልጋ ላይ ተኛ፣ ምግብም መብላት ተወ። ሚስቱ ኤልዛቤልም ወደ እርሱ ገብታ እስከዚህ የተበሳጨኸው ምግብስ የማትበላው ለምንድን ነው ብላ ጠየቀችው። እርሱም ኢዝራኤላዊው ናቡቴን የወይን ተክል ቦታን ሽጥልኝ፣ ከፈለክም በምትኩ ሌላ የወይን ቦታ እሰጥሃለሁ አልኩት። እርሱ ግን የወይን ተክል ቦታዬን አልለቅልህም ስላለኝ ነው አላት። እና ቤተ መንግስቱ አጠገብ አክዓብ ቤተ መንግስት አጠገብ አንድ የወይን ተክል ያለው ናቡቴ የሚባል እንግዲህ መጽሐፉ እንደሚነግረን የወይን ተክል የወይን እርሻ ያለው አንድ ግለሰብ ነው። ናቡቴ ቁጭ ብሏል እና አክዓብ መጣና ናቡቴን ጠራው። አቤት አለው። ይህንን የወይን ቦታን ልቀቅልኝና እኔ በምትኩ ወይ ሌላ ጥሩ ቦታ ልስጥ ወይም ደግሞ በገንዘብ ልቀይርልህ አለው። እና ልቀቅልኝና ሂድ አለው። ናቡቴ የመለሰለት መልስ የሆነ ቦታን መልቀቅና መያዝ አይደለም። የናቡቴ መልስ የአባቶቼን ርስት አለ። የአባቶቼን ርስት ማለት ከአባቶቼ የወረስኩት ማለት አይደለም። ትክክለኛ ቃሉ እግዚአብሔር እስራኤልን ወደ ከነዓን ሲያስገባት፣ አሁን ለምሳሌ አሁን ይህንን ቦታውን የሆነ ሰው መጥቶ ልውሰደውና በምትክ ልስጥ ቢለኝ አይቻልም፣ የቤተ ክርስቲያን ቦታ አይሰጥም ይሰጣል እንደማለት አይደለም። ይሄ ታሪክ የሆነ መሬትን ንጉሥ አክዓብ ወስዶ ናቡቴ ሌላ የተሻለ መሬት መውሰድ እሱ ጋር አይደለም። ምንድነው ወደ ከነዓን ሲገቡ ከመግባታቸው አስቀድሞ እግዚአብሔር በባሪያው በሙሴ በኩል የሰጣቸው አንድ ኪዳን አለ። እምትገቡበት አገር መሬቱ የእግዚአብሔር ነው። መሬቱ የእናንተ አይደለም። መሬቱ የሆኑ ሰዎች አይደለም። መሬቱ የነገስታት ሳይሆን መሬቱ የእግዚአብሔር ነው የሚል ኪዳን አለ። አሁን የመሬቱ ማማርና አለማማር፣ ሎኬሽኑ ቆንጆ መሆንና አለመሆን አይደለም ጉዳዩ። መሬቱ የእግዚአብሔር ነው። እግዚአብሔር የሰጠኝ ስለሆነ ርስቴ ነው። የተሻለ ሊሰጠው ይችላል አክዓብ። ናቡቴ አልለቅም ያለው አጽመ ርስቴ ነው። እግዚአብሔር ይህንን መሬት ሲሰጥ መሬቱ የእግዚአብሔር ስለሆነ እግዚአብሔር በእኔ አድርጎ ያስቀመጠውን ይህንን መሬት ለአንተ መስጠት ከእኔ ይራቅ። ለንጉሥ አይመለስም አይደል? ይህ ከእኔ ይራቅ። አክዓብ ያቀረበለት ኦፈር ቀላል አይደለም። የተሻለ መሬት ልስጥ፣ በጣም ቆንጆ፣ አልፈልግም። በገንዘብ ልተካል፣ አልፈልግም። ታዲያ ሲል እለቀው ዘንድ ይሄ ከኔ ይራቅ። መጽሐፍ ሲናገር አክዓብም ወደ ቤቱ ገባ የሚል ቃል አለ። ወደ ቤተ መንግስቱ አይደለም የሚለው። እንግዲህ መጽሐፍ ቅዱስ በጥንቃቄ ስለጻፉት ነው እኔ እንደተጻፈ ላውራው ብዬ። ወደ ቤቱ ገባና ተጠቅልሎ ተኛ ይላል። ከዚህ ሰውዬ ጋር እኮ ነው የተጣለው። አክዓብ ወታደር ሰራዊት አምጥቶ ናቡቴን ማስነሳት አቅቶት እንዳይመስል። አክዓብ ያውቃል፣ እስራኤላዊ ስለሆነ መሬት የእግዚአብሔር እንደሆነ ያውቃል። አልለቅም፣ የእግዚአብሔር ነው መሬቱ አለው። የኔ ነው አይደለም። እኔ ኃይለኛ ነኝ፣ እኔ ብርቱ ነኝ፣ እኔ ገርማል አትችለኝም አይደለም ያለው። መሬት የእግዚአብሔር ነው አልሰጥም አለው። አክዓብ አይሁዳዊ ነው፣ እስራኤላዊ ነው። ይሄንን ስለሚያውቅ ምንም ማድረግ አይችልም። ናቡቴ በፈቃዱ ካለቀቀለት በቀር አክዓብ ማድረግ አይችልም። ስለዚህ ገብቶ ተጠቅልሎ ተኛ። ከዛ እግዚአብሔርን የማታውቀው ኤልዛቤል መጣች እና ምሳ ቀረበ። ምሳ ቀረበው እያለ ሊበሉ ሲሉ አክዓብስ አለች። የለም አሏት። የት ሄዷል? አረዛ ተጠቅልሎ ተኝቷል አሏት ባሪያዎቿ። ምን ሆነ አሞት ይሆን እንዴ ብላ ሄደችና ምን ሆነ ነው እንደዚህ አኮረፈ የሚል ቃል አለ። በጣም እኮ የማይሆን ቃል አይደል? ለንጉሥ አይሆን። የወደደውን በእጁ ማድረግ የሚችል ሰው አሁን አኮረፈ ደስ ይላል። ለትልቅ ሰውም አይሆን። እናንተ እንደዚህ አይነት እኮ አይደላችሁ አይደል? በመነጋገር እንግባባ ነው የሚባለው እንጂ አኮረፈውን ጥሩ ቃልም አይደለም። ግን ያኮርፍ ነበር። አይገርም? ንጉሥ ሆኖ ትልቅ ሰው ነው እስራኤልን እየመራ ያኮርፋል። እናንተ በእውነት አታደርጉትም፣ ግን ብላችሁ አታኮርፍ በሉት። ጎናችሁ ያለን ሰው ከዛ ስሙኝ ዝም ብላችሁ እንጂ አታረጉትም እናንተ እንዴ ትልልቆች ነን። ከዛ መጣችና ምን ሆነ ነው አኩርፈ እንደዚህ ተከናነ ቤተኛው አመመ ወይ አይደለም? እና ናቡቴ አላት። እሺ ናቡቴ ይሄ አጠገብ ያለው ቤተ መንግስቴ ሰማርያ ቤተ መንግስት አጠገብ ያለው ሰፊ የሆነ ቦታውን ታውቀው የለ እንዴ? ሰፊ ቦታ ነው። አዎ በጣም ለማደላው እኔ ለራሴ ላሳምረውና ላስተካክለው ለቤተ መንግስቴ ውበት ላደረገው ፈልጌ ነበር። ከዛስ ናቡቴን እጄ ጠየቅኩት።
ምትክ ልስጥ አልኩት እምቢ አለኝ። በገንዘብ ልቀይርልህ አልኩት እምቢ አለኝ። ልቀቅልኝ አልኩት እምቢ አለኝ። ሶስት ነው ኦፕሽኑ። ልቀቅልኝ አንድ፣ አልለቅልህም። ገንዘብ ስልስጥ እምቢ፣ ምትክ ልስጥ እምቢ አለኝ። ከዛ አኩርፌ በቃ ያው ተከናንቤ ተኛሁ። ምን እንዳለች ታውቃላችሁ? ለናቹራል ማን ትክክለኛ መልስ ነው ኤልዛቤል፣ ለእስራኤላዊ ግን አይሆንም። እንዲህ ያለችው አንተ አሁን የእስራኤል ንጉሥ ነህ። አሁን ከዚህ ሰውዬ ጋር ተጣልተህ ነው ተከናንበህ ገብተህ የምትተኛው። አንተ የእስራኤል ንጉሥ ነህ። አዎ እንዴት እንደማሰጥህ እኔ አውቀዋለሁ። ምንም አንተ ሳትገባበት ነው የጨርሰዋለሁ አለች። ና ወረድና ምሳ ብላለች። በላም ጠጣም ጨረሰ። አካብና ናቡቴ ጨረሱ። እዚህ ጋር ድጋሚ ናቡቴና አካብ አይተያዩ። ኤልዛቤል መሃል ላይ ገባችበት፣ ኪዳን የሌላት ሴት፣ እግዚአብሔርን የማታቅ ሴት፣ እስራኤልን ግን በፈለገችው መንገድ ድራይቭ እያደረገች የነበረች ሴት መሃል ላይ ገባችበት። ከዛ ኤልዛቤል አልሄደችም። ለምን መሰለ? አቅሟን ስለምታቅ እዛ ድረስ አትሄድም። ምን ማድረግ እንደምትችል ታውቃለች። ደብዳቤ ብቻ ነው የጻፈችው። ናቡቴ አካባቢ ላሉ ለአገር ሽማግሌዎች እና እዛ አካባቢ ላሉት ለሚቀመጡት ጻፈችላት። ናቡቴን አለች ወደ ፍርድ አምጡት። ከዛስ የአንድ ቀን ጾም ጸሎት ያዙ አለቻት። እንዴት አይነት ኮንስፓይረሲ ነው! ምን አይነት ሰው ናት! ዲመኒክ ጾም ጸሎት ያዙ አለች። ዝም ብላችሁ እንዳፈርዱበት አለች። አንድ ቀን ሙሉ አጽሙት። ሪሊጂየስ አረገችው ጉዳዩ። ከዛስ ናቡቴን አምጡትና ፍረዱበት አይደለም ያለችው፣ ከፍ ያለ ቦታ ላይ አስቀምጡት አለች። ሁሉም ሰው እንዲያየው አርጉና ከፍ ያለ ቦታ አስቀምጡት። እሺ ከዛስ ምን እናርገው ሲሏት፣ እግዚአብሔርንም ንጉሥንም ሰድቧል በሉና ሁለት የሐሰት ምስክር አቁሙበት አለች። ከዛስ አስወግሩት፣ በድንጋይ ይገደል። በቃ ኬዝ ክሎዝድ። ከዚህ በኋላ እምሰማው ናቡቴ የሚባል ሰውዬ ተገሎ ተቀብሯል፣ ኑና በጣ ይሄን ነገር ውሰዱልኝ የሚል ነገር ነው የምፈልገው። መጽሐፍ ሲናገር የሀገር ሽማግሌዎቹ ደብዳቤዎቻቸው ላይ እንደደረሰ በአካባቢው በሙሉ የአንድ ቀን ጾም ጸሎት አወጁ። ናቡቴ ማምለጥ አይችልም። ጾም ጸሎት ታወጀ። አብሮ ይጾማል ናቡቴ። ምንድነው ጉዳዩ ብሎ አንተ አንዳንድ ጉዳይ እኮ እግዚአብሔር የሌለበት አይመስልም። አሁን እግዚአብሔር እያየ እኮ አይመስልም። የአንድ ቀን ጾም ጸሎት ታውጆ አንድ ቀን ሙሉ ተጾመ፣ ተጸለየ፣ ተባለ። ምንድነው ጉዳዩ ሲባል እግዚአብሔርና ንጉሥን የሰደበ ሰው አለ እና እርግማን ላያችን ላይ እንዳያመጣብን ንስሐ እንግባ። ከዛ በሚቀጥለው ቀን ተቀመጡ። ናቡቴ ተጠራ፣ ና ተባለ። የወይን ቦታ አለ፣ ምንድነው አልሰጥም ያልከው አሉት። ይሞታል እንጂ አቋም አይቀይርም። እንደሱ አይደል አካብ ያለው፣ አጽመ ርስቴን አንተ ከምትወስደው ሞት ይሻለኛል፣ የእግዚአብሔር የሆነውን ነገር አላስነካም። ይሄ እኮ አለው አዎ መሬቱ ለም ነው፣ ደረቅ ነው፣ ድንጋይ ነው፣ አፈር ነው አይደለም ጉዳዩ፣ እግዚአብሔር ነው ይሰጠኛል፣ አልለውጥም። ምንም ያክል ገንዘብ ብታመጣ ህይወቴን ብከፍል ይሻለኛል አለ። እውነቴን ነው የምላቸው። አሁን ዘንድሮ ህይወት የምንከፍልለት ነገር እሱ አይደለም። እኔ ልነግራቸው የፈለኩት ሌላ ነገር ነው። ሰዎቹ ግን እዩዋቸው ምን ያክል ለእግዚአብሔር ፌዝፉል እንደሆኑ። እግዚአብሔር ይሄንን ሰጥቻለሁ ካላቸው ይሞታሉ። የዘላለም ህይወት የሚያስገኝ ትልቅ ርስት እጃችን ላይ ተቀምጠን በተለያየ ነገር ልንቀይረው እንችላለን። የት ድረስ እግዚአብሔር ለሰጠን ነገር የታመንን እንደሆንን እኛና እግዚአብሔር ነን የምንጨርሰው። ናቡቴ ግን ይዩት የተሻለ ኖ የበል ኖ። ከዛ ቆሙት። ናቡቴ ቆመ ከፍ ያለ ቦታ ላይ ሊፈርዱበት ቁጭ አሉ። ሁለት የሐሰት ምስክር እግዚአብሔር ያሳይህ። አንተ የታሪኩ ባለቤት ሆነ ያልከውን እያወክ ሁለት የሐሰት ምስክር ቆሞ አይተናል ሰምተናል አሉ። ምን እግዚአብሔርን ሰደበ አሉ። ያህዌን ንጉሱንም ሰድበሃል፣ እግዚአብሔርንም ሰድበሃል። ኧረ እኔ አልተሳደብኩም፣ ርስቴን ነው አልሰጥም ያልኩት። እግዚአብሔር የሰጠኝን ግን አልሰጥም ብያለሁ። ነበርን አይተናል። ለምን መሰለህ ድርቅ የሚሉት እንደዛ ካላሉ ሞቱ የነሱ ነው የሚሆነው። ምንም መሰከሩበት። መጽሐፍ ሲናገር የአካባቢው ሰው በሙሉ አስወጥቶ በድንጋይ ወገረው፣ ናቡቴን ገደሉት። ናቡቴ ተገሏል ብለው ለኤልዛቤል ሲነግሯት ኤልዛቤል መጣችና አካብ እንደዚህ ያለችው ናቡቴ ሞተዋል፣ ታዲያ ሂድና ውሰደው አለችው። ገንዘብም አትክፈል ምትክማት ምን አትል፣ ሂድና ውሰደው አለች። ኤልያስ ወደ ናቡቴ እርሻ ወረደ። እንትና ማን ነው አካብ ወርዶ ሲል እግዚአብሔር መጣና ኤልያስ አካብን ባይዘው እንዳታረግ ቢለው አይሰማውማ፣ ጆሮ አይሰማው። ኤልያስ አለ አቤት። ሂድ ውረድ። የት ልሂድ? ናቡቴ እርሻ ሂድ ቆለ። ኤልያስ ምንድነው ምን ልሰራ ሲለው አካብ ወርዷል፣ ናቡቴን አስገድለውታል፣ ደሙ ፈሷል መሬት ላይ፣ ሂድና ትንቢት ተናገር። ለአካብ ንገረው መልእክት። ኤልያስ ወረደ። ኤልያስ ወርዶ መጣና አካብና ኤልያስ ተገናኙ። አካብ እንዳለው ታውቃለህ? ጠላቴ ሆይ ያገኘኝ አለው። ኤልያስን እኮ ነው እንዲህ ሲተያዩ። አካብ እኮ መንግስት ነው ንጉሥ እኮ ነው። ኤልያስስ ምንም የሌለው ምድረ በዳ የሚኖር ጠፍር የሚታጠቅ አርጀት ያለ ሽማግሌ፣ ሲፈልግ እግዚአብሔር ዋሻ የሚያስቀምጠው ከወንዝ የሚጠጣ ቁራጧትና ማታ ቴካው የሚያመጣለት አንድ እኮ ስታይ ኦርዲኔሪ ኖርማል ሰው የኔ ኤልያስ። እግዚአብሔር ግን አብሮት አለ። ንጉሱ ሲያዩ እንደዚህ ያለው ጠላቴ ሆይ ናቡቴ የያዘውን አለቅም ብሎ ነው የሞተው። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ። ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም፣ የእግዚአብሔርም ነው። ስለዚህ ኤልያስ ሄደ፣ ተነስቶ ሄደ። ስለ አገር የሚናገር ሰው ስለ ግለሰብ ሊያወራ ሄደ። ጠላቴ ሆይ አገኘኝ ሲለው እኔ አይደለሁም ጠላት አለው፣ እጅግ ክፉ የሆነውን የአመፅ መንገድ መርጠሃልና አለው።
ሁሌ አጌነስት የምትቆመው ከእግዚአብሔር ጋር ነው አለ። እግዚአብሔርን የመጣብህ አለ። እንግዲያው ስማ አለው የእግዚአብሔርን ድምፅ። ናቡቴ እርሻ ላይ አቁሞ ኤልያስ እንደዚህ ብሎ ተናገረ። ከአክዓብ ቤት የመጨረሻው ትንሹ ልጅ አለው በመንገድ ላይ ይገደላል፣ ካንተ ዘር የሚተርፍ የለም አለ። ዛሬ አለው ናቡቴ ተገሏል አለ። ደሙ ፈሷል። የናቡቴን ደም የላሱት ውሾች ያንተን የአክዓብን ደግሞ የኤልዛቤልን የልጆቻችሁን ደም በሙሉ ይልሱታል። አይሆንም አለው። ለምን መሰለ? እግዚአብሔር ጀስት ነው። አየህ፣ ያልዘራኸው አይበቅልም፣ የዘራኸው ግን አይቀርም። you have to be በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርምን የሆነ ክርስቲያኑ ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ። ነገር አውቃለሁ ቀላል እንዳልሆነ እየነገርኳቸው ያለሁት ነገር ግን ህይወት ነው። መኖር አለብን እንደዚህ። እግዚአብሔር መጥቶ ተናገረ። ረጅም ዘመን ሄደ መሰላችሁ? ይኸው ምዕራፍ 22 ላይ አክዓብ ሞተ። ምዕራፍ 22 ምዕራፍ 21 ላይ ኤልያስ ተናገረ። ይህንን ሁሉ ዋጋ ከፍሎ ሰው አስገድለው በጣም ሲሪየስ በሆነ መንገድ ኤልዛቤል ገብታበት የሐሰት ምስክር ቆሞ የሁሉ ነገር ተሰርቶ አክዓብ አልኖረም፣ ገደለው። እግዚአብሔር መጣ በሚክያስ በኩል ትዝ ይላችሁ። አክዓብ ተነሳ ይላል። ተነሰና ብድግ አለና ጦርነት ሊወጣ ሲል ኢዮሳፍጥን ምናምን ሰበሰበና ሊወጣ ሲል ስሙኝ፣ በጣም በጥንቃቄ ስሙኝ። በእውነት በጥንቃቄ ስሙኝ። ትንሽ ደቂቃ ነው የምናገረው። በእርግጥ እየሰማችሁ ነው፣ ግን በደንብ እንድትሰሙኝ ስለፈለግኩ ነው። ከመስማት እንድታልፉ ስትወጡ እንዳረሱት ወጣ። ከዛ 400 ነው የሚል። እኔ 400 ብዙ ነው እዚህ ክፍል ላይ ከየት እንደሚመጣ ለቀም 400 ነብይ 400 ተሰብስበው አክዓብን ውጣ፣ እግዚአብሔር ካንተ ጋር ነው አሉት። ስማ ኢዮሳፍጥ የእግዚአብሔር ሰው ነው ይላል መጽሐፍ። ጸጥ ብሎ ሰማና እንደዚህ ያለው አክዓብን። አክዓብ አለው አቤት አለው። ከመውጣታችን በፊት እንደው ከመውጣታችን በፊት አለው እሺ አንድ የቀረ ነብይ ካለ እስቲ ይጠራልኛል እና እሱ ይምጣና ውጡ ካለ አው በእውነት 401ኛው ውጡ ካለ እወጣለሁ አለ። አክዓብ እንደዚህ ያለው ኢዮሳፍጥን መኖሩንማ አለ፣ አንድም ቀን ግን ስለኔ መልካም ተናግሮ አያውቅም። እንዴት ሰውየው መንገዱ ከእግዚአብሔር ጋር አይደለም? እንዴት መልካም ይበለው? ቢወደው መውደድ የነበረበት ሚክያስን ነው። ከዛ ግድ የለም ጥራው አሉት። ከዛ ስማ መልእክተኛው በሰረገላ ሄደ ሚክያስ ቤት ቁጭ ብሎ ታውቃለህ። ሚክያስን ጠራው። ንጉሥ ይፈልጋል አለው። እሺ ስለው ኢዮሳፍጥም አለ ባይዘው ያለው ኢዮሳፍጥ የእግዚአብሔር ሰው ነው። ሁለተኛ ነገሥት ምዕራፍ 3 ላይ ደግሞ ኢዮራም የሚባለው የአክዓብ ልጅ ኢዮሳፍጥን ድጋሚ ይዞ ሲመጣ ኤልሳም እንዳለ ታውቃለህ፣ ያንተና የአባቶች ኃጢአት አለ አለው። ኢዮራምን የአክዓብ ኃጢአት ማለት ነው። የይሁዳ ንጉሥን ኢዮሳፍጥን አፍሬ ነው የመጣሁት አለው። ኢዮሳፍጥ ባይኖረው አልመጣም አለው። ኢዮሳፍጥ ስላለ አክብሬ ነው የመጣሁት። ለምን? የእግዚአብሔር ሰው ነው ኢዮሳፍጥ። ከዛ ሚክያስ ሲመጣ ሚክያስን የጫነው ባለ ሰረገላ ነጁ እንደዚህ አለው፣ ይኸውልህ አለው እሺ አለው 400ን በሙሉ ንጉሥ አክዓብን ይሳካልሃል፣ ውጣ፣ በጦርነቱ ድል ታረጋለህ ብለውታል አለው። እሺ አለው አንተም ቃል ከነሱ እንዳይለያል። አንተ ነግሮ ሊያስብለው ማለት ነው አለ አሉ። እንደዚህ አይነት ነገር ድሮ ነው የጀመረው። ስሙ ዘንድሮ ቢሆን እንዳይገርማችሁ የዛሬ 2800 ዓመት የተደረገ ነገር አሁን ዛሬ ሲሆን ምን ይደንቃችኋል እናንተ ራሱ አዲስ የምትሆኑት። ከዛ ስሙኝ እኔ ሐሳቤ እሱ ጋር አይደለም፣ አትቆዩ እሱ ጋር አለፉ። ምን ድንገት የተናገርኩትን የምትይዙት። ከዛ ስሙኝ ቆይ እየሄዱ ያለ ሲለው ሚክያስ ምን እንዳለ ታውቃለህ? ብቻ እግዚአብሔር ይናገረኝ እንጂ ቃል አይለይም። ብቻ ግን ካላለኝም አልልም አለው። ስለ እግዚአብሔር ለመነው። አንተ ምን ሆነሃል አለው። አንተ 400 ብለው ሁሌ ተቃዋሚ የምትሆነው አንዳንድ ቀንም ተስተካከል እንጂ ምናምን ብሎ እሺ አለ። ከዛ አክዓብ ነገሥታቶች ሆና ተሰብስበው ሰራዊት በሙሉ ተሰልፎ እየጠበቀው ነው። ሴዴቅያስ የሚባል አንድ የሐሰት ነብይ ይለዋል መጽሐፍ። ምን እንደሰራ ታውቃለህ? ቀንድ በብረት ሰራ ይላል። አንተ ሰው የስህተት ትንቢት ለመናገር ቀንድ ቤቱ ገብቶ ሲቀጠቅጥ አድሮ ቀንድ ሰርቶ መጥቶ ጠላቶችን እንዲትወጋለህ ብሎታል። ድሮ ግን በጣም ይገርማል። ከዛስ ሚክያስ መጣ። ሲጠበቅ ነው ታውቃለህ። 400 ነቢይ ተሰልፎ ቆመዋል። በዚህ በኩል ደግሞ ሰራዊት አለ። አክዓብ፣ ኢዮሳፍጥ ምናምን 3 ናቸው ተሰብስበዋል። ነገሥታቶች አሉ። ሚክያስ እስኪወርድ ነው ወረደ፣ መጣ፣ መሃላቸው ቆመ። አየው አክዓብ ተናገር አለ። ውጣ ተዋጋ ታሸንፋለህ። አክዓብ እንዳለው ታውቃለህ። ውጣ ተዋጋ ታሸንፋለህ ሲለው አክዓብ ምንድን ያለው? እግዚአብሔር ካለህ በቀር እንዳትለኝ አላልኩህም አለው። እንዴ ውጣ ተዋጋ ሲለው ይሄማ ብለው ነው የመጣኸው አለው። እና እግዚአብሔር የሚነግር እግዚአብሔር የሚልህን በላይ ማለት እኮ ልክ እንዳልሆነ እያወቀ ነው የሚያደርገው ማለት ነው። ሰውየው ልክ አይደለውም። እንዴት ከ400 ጋር አንድ ላይ ወጣ ትለኛለህ ሲለው እንግዲያው የእግዚአብሔርን ድምፅ ልንገርህ አለው። ታዲያ ሲለው እንዳትወጣ ይልሃል እግዚአብሔር። ከወጣ ትሞታለህ አይደለም ያለው። እስራኤል መሪ እንደሌለው መንጋ በተራራ ላይ ተበትኖ ያዋለው አለ። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል። እንዳትወጣ ሲለው አክዓብ እንዳለ ታውቃለህ? ለኢዮሳፍጥ እንዲያለው ብዬ ነበር። ሁሌ ክፉ ነው የሚያወራው ይሄ ሰውዬ። ይሄ አላልኩም አለና ቀጥሎም እንዳለ ታውቃለህ? ከአገረ ገዢዎች መካከል አንዱን ጠራውና ድል አድርጌ እስክመጣ ድረስ ቁራሽ እንጀራ ብቻ እየሰጠ እስር ቤት አቆይልኝ፣ ተመልሼ ስመጣ ፈርድበታለሁ ሲለው ሚክያስ እንደዚህ ያለው በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም። መጽሐፍ ሲናገር አክዓብም ሄደ በጦርነት መካከል ይላል። ባይዘዌ ውጊያ ውስጥ ገብቶ አይደለም የሞተው ሰውየው። ገና ጦርነቱ ሳይጀመር በጠላት ወገን ያለ አንድ ሰው ፍላጻውን ሲሞክር
እግዚአብሔር እኮ አይጣላ። ስማ ፕላን አድርጎ እንደዚህ ንጉሱ ነው ምና በለው ብሎ መሰለ እንዴ? ሲሞክር ዝም ብሎ እንዴ ሲሞክር ይላል አመለጠችው ይላል። ፍላጻው እንዲህ ሲያደርግ ጦራለች። አካብ ደረቱ ውስጥ ተቀረቀረች ይላል። ከዛስ ንጉሱ እንደዚህ ያለ ተወግቻለሁ ደረቴን ሲል ይዘውት ሄዱና በጋለሞታዎች መታጠቢያ ቦታ ላይ ወድቆ ሞተ። ደሙ ፈሰሰ፣ ውሾች ላሱት ይላል። ኤልያስ ተናግሯል። እግዚአብሔር ያለው ምን እንደሆነ ታውቃለህ? ናቡቴን እንዳረጉት እያለ ነው የመጣው እግዚአብሔር። ስታንድ ይዞ የሞተ ሰዋል። አይ አቋም ይዞ የሞተ ሰዋል። ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆያል። እንዳይመስልህ ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገህ ማንም የፈለገው ሊያረግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰን ህይወትን ሊሆን ይችላል። ይሄው የጠየቃቸው እሱ ቀጠላ። ሂዱና አንብቡ እናንተ ሁለተኛ ነገሥትን ምዕራፍ 8 ምዕራፍ 9 ምዕራፍ 10 ትዝ ይላችኋል። እዩ ጋር መጣና ያ የጎልማሳ ነብይ ሬማት ዘገለአድ ሂድ አለውና ሬማት ያለችውን ገለአድ ከተማ ሂድና ከአለቆች መካከል አንድ ሰው ታገኛለህ፣ የናሚሴ ልጅ እዩን አለው። ሂድና ቀባው አለው። እብድ ነው ይላል አይደል ነብዩ። እንደ እብድ ነው ማለት ሲሮጥ ራሱ እንትን የለውም ማለት ነው። ሰውዩ በቃ እየተጣደፈ መጣ። አለቆች መሃል እዩ ቁጭ ብሏል። አለቃ ሆይ አለው። አቤት ነገር ያለኝ ካንተ ጋር ጉዳይ አለኝ አለው። ነገር አለኝ ያው እንትን ነው አይደል ጉዳይ አለኝ ነው። ምንድነው ሲለው እና ወደ ውስጥ እንግባና እናውራ አለው። ሰው መሃል አይሆንም አለው። እሺ ብሎ ወደ ጓዳ ሲገቡ በእጁ ላይ የያዘውን በቀንድ የሞላውን ዘይት በጭንቅላቱ ላይ ገለበጠበትና እግዚአብሔር እንደዚህ ይልሃል አለው። ምን አለው? ከዛሬ ጀምሮ እግዚአብሔር በእስራኤል ላይ ንጉሥ ነህ ብሎሃል አለውና ይላል በሩን ከፍቶ ሮጠ የሚል ቃል አለ። እውነትም እብድ ነው አሉ እነዛ ቃል አለቆች ተሰብስበው ምንድነው ይሄ እብድ ያለ ሲሉት በእስራኤል ላይ ንጉሥ ነህ አለኝ ሲላቸው ሁሉም ልብሳቸውን አውልቆ መሬት አነጠፉ። እዩንም አስቀመጡትና እዩ ነገሰ አሉ ይላል። ከዛ ጀመራ በኤልያስ የተነገረውን የትንቢት ቃል ለማስፈጸም ነው አኖይንት ያደረገው እግዚአብሔር። ኢዮራምን አካዚያስን በሙሉ የገደላቸው እዩ ነው ባይዘው። እነዚህ ማለት ደግሞ የአካብ ልጆች ናቸው። እግዚአብሔር ይህን ሁሉ ለምን ያደርጋል? ናቡቴ ተገደለ ብሎ በጽድቅ የቆመ ሰው እየተነካብኝ ብሎ የእኔ የሆነውን ሰው አስወግዳችሁብኛል ብሎ እግዚአብሔር ቆጨው፣ ቆረቆረው። ለምን አለ? ለሌላ የተሰራውን በሙሉ ሰብስቦ የከፈለው በናቡቴ ምክንያት ነው። ሌላ ላይ የተደረገ ሰብስቦ ከፈለ። ከዛስ ኤልዛቤል ሁሉንም ጨረሰና ኤልዛቤል ጋር መጣ እዩ። ትዝ ይላችኋል። ኤልዛቤል ጋር ሲመጣ ኤልዛቤል ጋር መጣ። ፈረሱ ላይ ተቀምጦ ልክ እንደውም ከደጅ ነው። አቧራው እንትን ይላል ታውቃለህ፣ ይንቦለቦላል። ምክንያቱም ሚድል ኢስት እንደምታውቁት ነው። እንኳን ድሮ ዘንድሮም ያለው አቧራ እንደዚህ ይነሳል አቧራውና ማን ነው የመጣው እስቲ እዩ ተባለ። ቅጥር ጠባቂ ጉበኛው ቆሞ እንደዚህ ያየ ሲያይ ሩቅ ነው፣ አትለየውም ፊቱን። አነዳዱ እንደ እብድ ነው ሰረገላውን የሚጋልበው ይላል ቃሉ ነው የሚለው ነው አይደለም። እንደ እብድ ነው አለና እንደዚህ ሰረገላውን እየጋለበ የሚሮጠው የናሚሴ ልጅ እዩ ብቻ ነው። እዩ ነው አሉ። ኦሬዲ እዩ እንደነገሰና ሌላ ነገር እያደረገ እንደሆነ ስለሰማች ተስተካክላ ጠበቀችው። በደንብ ስነ ስርዓት ሴታፑን ሰርታ ጠበቀችው። ከዛ ልክ እዩ ቤተ መንግስት ውስጥ ሲገባ ብቅ አለችና አለቃውን የገደለ ዘምሪ ሆይ ሰላም ነውን አለችው። ዘምሪ ከሱ በፊት የነበረው ንጉስ ገሎ ለ7 ቀን የነገሰው ከዛ ተገሏል። አንተም እንዲያርገ ልትሞት ነው አለችው። አትችልም አለችው። ትሞታለህ አለችው። ዘምሪ ሆይ አለችው። ዘምሪ ቀድሞ ከ500 ዓመት በፊት ነው ይሄንን ያደረገው። ከ500 ዓመት በኋላ አንተ ታሪክ ልደግም ነው እንዲህ አለችው። አትችልም ዘምሪ አለችው። እና ምጻት እኮ ነው ስለ ዘምሪ ታውቂየለ እንዲህ አለችው። አንተም የዘምሪ ቢጤን ዘምሪ አለችው። ታውቃለህ እዩ እኮ ነው። አየ ተጨማሪ ዲያሎግ ከቀጠለ አይችልም። ከኔ ጋር ማን አለ አለ። 2ም 3ም ሆኖ ብቅ አሉ ይላል። ወርውሯት አይደል ያለው። በዚህ መንገድ አይሆንም ባይዘው የሆነበት ምክንያት ኤልያስ ስለተናገረ እግዚአብሔር ቀድሞ ተናግሯል እንጂ በዚህ መንገድ ማንም ሆኖ አያውቅም። ወርውሯት አለ። ለምንድነው ወርውሯት ያለው? እዛ ጋር እግዚአብሔር ተናግሯል። የናቡቴ ደም በፈሰሰበት ቦታ እንዲሁ ይሆናል፣ ናቡቴ የተደረገው በሙሉ ይሆናል ብሎ እግዚአብሔር ተናግሯል። ናቡቴ አንቀላፍቷል፣ ወደ ጌታ ሄዷል። በሱ ምክንያት ግን እግዚአብሔር የት ርቀት እየሄደ እንደሆነ እዩት። በእውነት ጎናቸው ሰው በጽድቅ ጨክን በሉት፣ በወንጌል አትደራደር በሉት፣ አታስነኩ። ምንም ነገር ሊቀርብል ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ተወውና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ሕይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። አታስነኩ። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ። ወዳጆቼ የመጣ ነገር በሙሉ ይዞን አይሂድ። የቀረበልን ነገር በሙሉ አይጎትተን። ከአካብ በላይ የለም በዛ ዘመን። የመጨረሻው አካብ ነው። ከኤልዛቤል በላይ የለም። የመጨረሻው ኤልዛቤል ናት። ናቡቴ እምቢ ያለው በእነሱ ደረጃ እምቢ ያለ። በእነሱ ደረጃ በኤልዛቤልና በአካብ ደረጃ ለምን ኖ የእግዚአብሔር የሆነው ይበልጣል። በጽድቅ ላለው ነገር ነው ራሴን የምሰጠዋል። በጽድቅ ጨክኑ።
ምናልባት አክዓብን የተፈታተነው አይነት ፈተና ላይሆን ይችላል እኛ ጋር የሚቀርበው ምናልባት በጣም ማይነር ነገር ሊሆን ይችላል። በዚህ ደረጃ ላይ መጣ ይችላል። እኛ ጋር በጣም ማይነር ሊሆን ይችላል ከና አክዓብ አንፃር፣ ግን እኛን ደግሞ በግል ፐርሰናሊ ደግሞ የሚፈታተነን ሊሆን ይችላል። እግዚአብሔር አመታቶችን ተሻግሮ እስቲል የሚያወራው ስለ ናቡቴ ነው። ኤልዛቤል ከተጣለች በኋላ መጽሐፍ ሲናገር እዩም ወደ ውስጥ ገባና በላ ይላል። ከዛ እንደዚህ ያላቸው የንጉሥ ልጅ ነችና ውሰዱና ቀበሯት ሲል ወጥተው ሲያዩ ከጭንቅላቷና ከእጇ በቀር ምንም የለም። ለምን? ውሾች በልተዋታል ይላል። የለም ጭንቅላቷና እጇ ብቻ ነው ያለው። ምን ሆነች? ውሾች በሏት ሲል የእግዚአብሔር ሰው ኤልያስ እንደተናገረ አለባይዘው እዩ ራሱ ምንም እሱም ቢቀር ራሷንና እጇን ውሰዱና ቀበሩት። ውሾች መጥተው በሉት አይደለም የሚለው ደሟንም ላሱት ይላል። አቋም ሳይቀይሩ አዲስ ኪዳን ላይ የሞቱ ብዙ ሰዎች አጣቁ። የብሉይ ኪዳኖቹ እንደነዚህ አይነቶቹን ሰበሰቡና አዲስ ኪዳን አመጧቸው። ዕብራውያን 11 ላይ አመጧቸውና ሲዘጉት አምነው ሞቱ ተብሎ ተጻፈለ። አምነው ሞቱ፣ ሳይቀይሩ ሞቱ፣ ሳይለውጡ ሞቱ። መትረፍ እየቻሉ ትንሣኤን ተስፋ አድርገው ለሞት ለሚዳርግ ነገር ራሳቸውን ሰጡ። ቦታውን መግዛትና መሸጡ አይደለም ባይዘው የእግዚአብሔር ቢዝነስ። አሁን ቦታውን ሸጣው ገዛ አይደለም። እኔ እያወራ ያለሁት ስለ መሬት አይደለም። አሁን እዚህ ስላለው ላንድ ምናምን አይደለም እያወራ ያለሁት። እኔ እያወራ መንፈሳዊ ጉዳይ ላይ ነው። እግዚአብሔር ርስት አድርጎ የሰጠህ ነገር አለ፣ አታስነካ። የዘላለም ሕይወት የተገኘበት መልእክት እጃችን ላይ አለ። ኢየሱስ ክርስቶስ መስቀል ላይ ሞቶ የሰጠኛል። ይሄንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? ሰው እንዴት በስልጣን ይቀይራል? ሰው እንዴት በዝና ይቀይራል? ሰው እንዴት በኃጢአት ይቀይራል? አትቀይሩ። የተቀበላችሁትን ነገር የሚያስከፍላችሁን ያስከፍላችሁ። እስከ መጨረሻ ድረስ ጥርሳችንን ነክሰን እንሄዳለን። ከኛ ጽናት የተነሳ እግዚአብሔር ምድሪቱን ይባርካል። እናንተ በጽድቅ ከጨከናችሁ ምድሪቱ ትባረካለች። ኖ ካላችሁ፣ እምቢ ካላችሁ፣ ይሄው የናቡቴን እኮ ተከትሎ እግዚአብሔር እኮ እየባረከ ቀጠለ። ናቡቴን በጽድቁ አቋም በኩል ሳይድ ያላረጉትን እየቀጣ ቀጠለ። የተቀጡትን ብቻ ስላነሳው ነው ዛሬ እንጂ በናቡቴ ሳይድ ደግሞ ሄዳችሁ ብታዩ እግዚአብሔር አስመለሰለት። ባይዘው እርሻውን ማንም የሚወርስ እንዳይኖር ናቡቴና ልጆቹን ነው ባይዘው ያስገደለችው ኤልዛቤል። አሁን ይሄ አንደኛ ነገሥት 21 ላይ ናቡቴን ነው የሚለው እንጂ ከዛ በኋላ ሁለተኛ ነገሥት ላይ ባይዘው እዩ ሲናገር ናቡቴንና ልጆቹን አስገድላለችና ነው የሚለው። ፋሚሊውን ያስገደለችው ለምን? ወራሽ እንዳይመጣ ነገ ከነጎዲያ ደግሞ መጥተው እንዳይወስዱ ብላ ልጆቹን እግዚአብሔር መጣ። ልጆቹ ቢኖሩ ይሻል ነበረ እግዚአብሔር ከሚመጣባቸው። እግዚአብሔር መጣ፣ ጥርግርግ አረገው አክዓብንና ቤቱ። በጽድቅ ጨክኑ። ለናንተ አቋም፣ ለናንተ የህይወት ስታንድ እግዚአብሔር አብሯችሁ ይቆማል። በቃ ሌላ የለም። ሌላ የምሞትለት ጉዳይ የለኝም እኔ ከወንጌል ውጭ። ወርዝም አያረግም። ስለምንም ጉዳይ ዋጋ መክፈል አያዋጣም ዘንድሮ። በጣም ዋጋ የከፈልክለት ነገር ስትደርስበት ይሰለቻል፣ ያደክማል። ለዚህ ነው ይሄን ሁሉ ዋጋ የከፈልኩት፣ እንደዚህ የደከመኝ፣ እንቅልፌን ያጣሁት ትላለህ። ሌላ ነገር ባረግበት ኖሮ ያስብልሃል። ወንጌል ከሆነስ ብሞት ያዋጣኛል። ለምን መሰለ? ሰማይ ይቀጥላል፣ ከጌታ ጋር ይቀጥላል። እዚህ ብቻ ዋጋ ከፍዬ ስሞት የሚያልቅ አይደለም፣ እሻገራለሁ ሰማይ። እግዚአብሔር ጻድቅ ነው። የተከተልኩት አምላክ የዘላለም አምላክ ነው። የገባውበት ህይወት የዘላለም ህይወት ነው። 70 ዓመት አይደለም መሬት ላይ፣ ዘላለም ይቀጥላል ሰማይ። ስለዚህ ስትኖሩ እንደዛ ኑሩ። የሚቀጥል ነው ሰማይ። እቀጥላለሁ፣ ከጌታ ጋር እቀጥላለሁ። ክብር ለኢየሱስ ይሁን።